ሰላም ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው ለእናንተ ወቅታዊና አዳዲስ ቪዲዮዎች ይዤላችሁ መጥቻለሁ። ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተን በመጫን ፋሚሊ ሁኑ። በተጨማሪም ቤተሰቦች ቪዲዮ ላይክ አድርጋችሁ መጀመር እንዳይረሳ። ወደ ቪዲዮቹ ማለት የምትፈልገው ነገር ካለ በመጨረሻ አድልስጥ ለአባቶቼ ለሊቀ ጳጳሳት መልእክት ማስተላለፍ ፈልጋለሁ። እሺ ማስተላለፋላቸው መልእክትም እባካችሁ የታሪክ ስህተት እንዳሰሩ እናም በታሪክ ተወቃሽ እንዳትሆኑ እናም እግዚአብሔር በረዳችሁ መጠን ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማዕታት በደማቸው ያቆዩአትን ቤተክርስቲያንን ለኛ ለህፃናት አስተላልፉልን። እንግዲህ ቤተሰቦች ይህ ልጅ የጠየቀው ጥያቄ በጣም ፍጹም ትክክል ነው። ምክንያቱም ቤተሰቦች ይህ ጥያቄ ሊቀርብ የሚገባው ለሲኖዶሶች ነው። ምክንያቱም ከላይ ያሉት አካላት በተለያዩ አስተምህሮቶች ላይ ለቀጣዩ ትውልድ የሚያወርሱትን ነገርን በጥንቃቄ አስበውና አጢነው ሊቀጥሉበት ይገባል ብዬ ነው የማስበው። እናንተስ በዚህ ጉዳይ ላይ ምን አሰባላችሁ? መስቀላችንን የምናስረው በእግራችን ላይ አይደለም ወይ በእጃችን ላይ አይደለም። ምክንያቱም በእግራችን ላይ ብናስረው እግራችን ቢቆረጥ መኖር እንችላለን አይደል? ችግር የለውም። ሰው እግሩ ተቆርጦ መኖር ይችላል። እጃችን ላይ ቢሆን እጃችን ቢቆረጥ መኖር እንችላለን። ችግር የለውም። እጃቸው የተቆረጠ እጅ የሌላቸው ብዙ ሰዎች ይኖራል። አንገት ከተቆረጠ ግን ሰው መኖር ይችላል? እጅን ብትቆረጥ ጤነኛ ከሆንክ ችግር የለውም ማለት ይቻላል። እግርን ተቆርጠም ጤነኛ ከሆንክ ችግር የለውም ይባላል። አንገትን ብትቆረጥ ጤነኛ ከሆንክ ችግር የለውም የሚባል ነገር የለም። አንገትህ ከተቆረጠ ህይወትህ አለፈች ማለት ነው። ለመስቀላችን ለሃይማኖታችን አንገታችንንም ቢሆን እንቆረጣለን፣ ህይወታችንንም ቢሆን አሳልፈን እንሰጣለን ስንል ነው መስቀላችንን አንገታችን ላይ ተሸክመን የምንሄደው። እንግዲህ ቤተሰቦች ባለ መስቀሎች ባለ ማህተቦች ሆነን በአንገታችን መስቀል ያደረግነው ለእምነታችን ስንል መስዋዕት መሆንም እንደምንችል ለመግለጽ ያህል ነው። ቤተሰቦች ስንቶቻችሁ ይሄን ነገርን ታውቃላችሁ? ቤዛዊት ዓለም መባሏን ልንገራችሁ። እመቤታችን ቅድስት ድንግል ማርያም ቤዛው ናት። ለዚህ ነው ተስፋው የተባለች። ለምሳሌ በሔዋን ንጽህና እንዳይመካ ንጽህናዋ ፈርሷል። ጾመኛ ናት ብሎ እንዳይመካባት እበላ ብላለች። በዓይኗ እንዳይመካ ጎምጅቷል። በድንግልናዋ እንዳይመካ ፈርሷል። በንጽህናዋ እንዳይመካ ጎስቁሏል። ንዴተ ህላዌ ገጥሟታል። ስለዚህ ምን ይደረግ ነው? ማንን ነው ተስፋ የሚያደርገው ነው? እሺ እግዚአብሔርን ተስፋ ያደርጋል። ትክክል። እግዚአብሔር ተወልዶ የሚያድን ከሆነ እግዚአብሔር ከማን ይወለድ ነው? ሁላችንም እንደምናውቀው ትልቅ ሰው ሲመጣ ትልቅ ቤት ያስፈልጋል። ክቡር ሰው ሲመጣ ክቡር ቤት ያስፈልጋል። ንጹህ እንግዳ ሲመጣ ንጹህ ቤት ያስፈልጋል። ስለዚህ የሔዋን ዓይን ለአዳም ተስፋ አይሆነውም። የሔዋን እጅ ለአዳም ተስፋ አይሆነውም። የሔዋን ማኅፀን ለአዳም ተስፋ አይሆነውም። የሔዋን እግር ለአዳም ተስፋ የሆነው በለስን ለመብላት ተመላልሳበታለችና፣ እጇን ተስፋ አያደርገውም በለስን ቆርጣ በልታበታለችና፣ አፏን ተስፋ አያደርገውም በለስን በልታበታለችና፣ ሕሊናዋን ተስፋ አያደርገውም ጎስቁሏልና። ማንን ተስፋ ያድርግ ሲባል ቅድስት ድንግል ማርያም እግሯ የተቀደሰ ዓይኗ የተቀደሰ ጽሪት ኩለንታኪ ሰናይት ይላታል ሰሎሞን። ሁለንተናሽ ያማረ ይላታል። ሰው በቃ ኃጢአት እንኳን ባይሰራ ቢያንስ በተግባር ቢያንስ በመናገር በህሊናው የማይሰራ ግን የለም። የኃጢአት ደረጃ እንኳን እንደው 3 ደረጃ አለው ነው የሚሉት አባቶቻችን። ነቃልዮ አለ፣ ቁርጣልዮ አለ፣ ትንታ አለ። ትንታ የሚባለው ለምሳሌ እገሌ ልግደለው ይላል አንድ ሰው። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሲያስወጣው ትንታ ይባላል። ወዲያው ሲያስወጣው ማለት ነው። ባደርገው ይሄ መከራ ይደርስብኛል ብትወው ችግር አለብህ ብሎ ኃጢአቱን ሲተነትነው ኃጢአቱ እድሜ ያገኛልና ነቃልዮ ይባላል። ቁርጣልዮ የሚባለው ደግሞ ኃጢአቱን ለመስራት ወስኖ ጨርሶ ኃጢአቱን ሲሰራው ነው። ድንግል ማርያም ግን ትንታው እንኳን የሌለባት ንጽሕት አዳራሽ ናት። ስለዚህ እግዚአብሔር ተወልዶ ሊያድነን ሲመጣ
ለክቡር እንግዳ ክቡር ቤት ያስፈልጋልና እግዚአብሔርን የምናስተናግድበት ቤት አልነበረንም። ታዲያ ከሔዋን ቤት እንዳናስተናግደው ጉስቁልና ነበርና በእናቴ በልጄ በልጅ ልጄ በሷ ንጽሕት አዳራሽ በሆነች በቅድስት ድንግል ማርያም በሷ አስተናግደዋለሁና ከሷ ተወልዶ ያድነኛል ብሎ የሷን ንጽሕና እያየ ተስፋ ያደርግ ነበር አዳም ማለት ነው። ለዚህ ነው ተመልከቱ፣ ሰማይ መንበሬ ወምድርኒ መከደገሬ አይኑ ቤተ ታንጹ ለማይደሬ። ቤት ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰሩልኛላችሁ አለ። ከሔዋን ቤት አናሳድረው፣ ከአዳም ቤት አናሳድረው። ከማን ቤት አሳድሬ እግዚአብሔር ያድነኛል ይላል? ከድንግል ማርያም። ስለዚህ አባ ጊዮርጊስ ይህን ወሰደና ምን አለ? እግዚአብሔር ሰማይ መንበሬ ነው ምድር መረገጫዬ ናት ብሏል። ታዲያ እግዚአብሔርን ከማን ቤት እናሳድረዋለን አለና ወማይደሩሰ ለእግዚአብሔር አንቲ፣ የእግዚአብሔር ማደሪያው አንቺ ነሽ። ነውን አስተብጽሖሙ ለሐና ወለኢያቄም፣ ሐናና ኢያቄምን ኑና ድንቃቸው። ድንግል ማርያም ስትወለድ የንጹሕ የክርስቶስ አዳራሽ መሰረቷ ተጥሏልና ሐናና ኢያቄምን እናድንቅ። ሐና ኢያቄም በማይፀን በመኝታ አንድ ሲሆኑ የመለኮት አዳራሽ መሰረቷ የተጣለው የዚያን ጊዜ ነው ይላል። ይችን አዳራሽ ከእግዚአብሔርን በእሱ አስተናግጄ ድናለሁ ብሎ ተስፋ ያደርጋት ነበርና ተስፋው መባሏ ለዚህ ነው። ስለዚህ ምን አለ ተመልከቱ፣ በፈቃዳቡ ወረደ ሀበ ማርያም ታንገደ በድንግልና ንጹሕ እግዚአብሔር ተወልደ ይላል ቅዱስ ዲዮስቆሮስ። ይህ ማለት ምን ማለት ነው? ሀበ ማርያም ታንገደ ከሳራ ቤት አልተስተናገደም። ለምን? ለዚህ የሚበቃ ቤት ስለሌለ እግዚአብሔርን አስተናግዳ። ተመልከቱ፣ የመጨረሻም ነግራችሁ እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ሰው እንዲሆን ሰው ያስፈልጋል አያስፈልግም? እስኪ ንገሩኝ። እግዚአብሔር ሰው የሚሆነው ከጅብ ነው? ከአውሬ ነው? ከበግ ነው? ከርግብ ነው? ከምንድን ነው? ከሰው ነው። ሰው ማለት ደግሞ ሰባቱ ባህሪያት የተስማሙለት ነው። ኃጢአት ከሰራ ከነፈገ ነምር ይባላል። ክፋት ካለው እባብ ይባላል። ቂም የሚይዝ ከሆነ ቀበሮ ይባላል። ብዙ ነገር ሊባል ይችላል። ሰው ማለት ሰባቱ የተስማሙለት ነው። ሰባቱን አስማምታ የተገኘች ድንግል ማርያም ብቻ ናት። የአዳም ጉስቁልና ነበረበት። ሰው እግዚአብሔርን ለማስተናገድ ሲያቅተው ሰው ይኸው ብላ ሰው ሁና በእግዚአብሔር ፊት የታየችልን እርሷ ስለሆነች ተስፋው እርሷ ናት። እኔማ ጎስቁያለሁ ንጽሕት ልጅ አለችኝና ከሷ ተወልዶ ያድነኛል ብሎ የሷን ንጽሕና ያይ ነበርና ተስፋው አንቺ ነሽ መባሏ ለዚህ ነው። ስለዚህ ምን እንላታለን? ትምክህተ ዘመድህነ የባህሪያችን መመኪያ ሆይ ደስ ይበልሽ እንላታለን። ይህ ቤተሰቦች አባታችን አባ ገብረ ኪዳን የተናገሩትን ትምህርትን አስተምሮ ሰምተናል። እንደነዚህ አይነት አባቶችን እድሜና ጤና ይስጥልን። ተው ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአችሁን ወደ እኔ ያርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ። ጥሬ መጽሐፍ ቅዱስ እያነበቡ መመሪያ የሌላቸው በሜዳ የተወለዱ ዘመናዊያን ሰባካያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ አዳምጡ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀለም። ገና እኮ ነው ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ
ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውሮ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አዳምጥ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። የትንሣኤ ሥርዓተ ዘአንበሩ አበዊከ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስጢር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም፣ ስለ እውነት ብቻ ነው። ስርዓት ከተቃወሰ ምስጢር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። በሀገር ጥፋት፣ በትምህርት መለወጥ ጸጥታ ይደፈርሳሉ። የእኛ ስልማችን ለምንድን ነው? ማንን ልናገለግል ነው? አጀንዳውን ስሰማዊ ያለው ግሩም የሆኑ ቃላት አሉ፣ አወዛጋቢም አሉ። የአነጋገር ስህተት መስለው የሚታዩ በሊቃውንት ደረጃ ተሰምተዋል። ሳይረዱ ማስረዳት፣ ሳይማሩ ማስተማር ውድቀት ነው። ታው ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአችሁን ወደን ያርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ። ይውስጥ አንዳም ማዳመጥና ማስተዋል የሚያስፈልገን። ነቢዩ የትንሣኤ ሥርዓተ ዘአንበሩ አበዊከ ከዚህ አይለፍ ከዚህ አይትረፍ ብለው ከእግዚአብሔር ታዘው በእግዚአብሔር ተጠርተው በመንፈስ ቅዱስ መሪነት ሊቃውንት በየዘመናቸው በቤተ ክርስቲያን ላይ የተነሳውን ችግር ለማክሸፍ አንገታቸውን ለተሳለ ሰይፍ እየሰጡ ደማቸውን እያፈሰሱ እስር ቤት ጨለማ ቤት ገብተው የተሰቃዩበትን አጀንዳ ነው የያዝነው። ስለዚህ ሰማይን ከነሰራዊቱ ምድርን ከነልብሱ ለመሸከም በእግዚአብሔር መራጭነት፣ ጠባቂነት የዲያብሎስን መርዝ ነቃቅሎ ለማጥፋት እግዚአብሔር ይህን ዓለም ከቁጣ ወደ ትዕግስት፣ ከመዓት ወደ ምሕረት ተመልሶ የአዳም ቀኖና ካለፈ በኋላ 5500 ዘመን የጨለማ ጉዞ ሲያልፍ ሁር አብስራ ለወለተ ሐና ተብሎ በእግዚአብሔር ቃል የተጠራው የተላከው መልአከ ሰላም ቅዱስ ገብርኤል ክንፎቹን እያማጣ ብርሃን ለብሶ ብርሃን ተጎናጽፎ የብርሃን አበባ ይዞ አዳምጥ ባካችሁ፣ ቆርቆሮ ምንም አይሰራም፣
ይህን ቆርቆሮ ያመጣ ሰው በሽተኛ ነው። እንዳልናገር ነው የምትፈልጉት? ቁም ነገር እየተናገርኩኝ ቆርቆሮ ያነሳኛል። ስለዚህ ዓለመ ጽልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ ዓለምን ያፈናቀለበት የ5500 ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተነ እግዝእትነ ቅድስት ድንግል ማርያም እንዘ ውስተ ጽልመት ሀሎነ። በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነጻነት ወደ ጉስቁልና ተማርከን የገባንበት የ5500 ዘመን ጨለማ ጉዞ የተወገደበት ምስጢር ነው የምንነገረው።